እንደምንም ጥርሴን ነክሼ እህቴን ቀበርኳት። በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት፣ ክርስቲያን ወንድማማቾች በማንዋደድበት፣ ሃይማኖት ሳትለይ፣ ዘር ሳትለይ፣ ቦታ ሳትለይ በዚህ ምድር ላይ ስላሳየኸው ፍቅር፣ ስለሰራኸው ስራ መቼስ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባርክ ማለት ነው። ጥያቄ 1 ዛሬ ጋዜጠኛ ነኝ። አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም። የሆነ ቦታ ላይ ተነክተሃል፣ የሆነ ሰው ኢንስፓየር አድርጎሃል፣ ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ ስለ ጥያቄው። ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ፣ እሱን እንድናገለግል፣ እንድናከብር፣ እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት፣ ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቃንን የረደንን እግዚአብሔርን እስቲ አንዴ ቆመን እናመስግን።